የእግዚአብሔር ሰላም ይብዛላችሁ ወገኖች። ዛሬ የእግዚአብሔርን መልካም ዜና ይዤላችሁ መጥቻለሁ። እርሱም መዳን በክርስቶስ ኢየሱስ በማመን ነው የሚል መልእክት ነው የያዝኩት። ከእግዚአብሔር ቃል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንዲህ ይላል፣ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። መዳን በክርስቶስ ኢየሱስ በማመን ነው። ምናልባት ከምንድን ነው ምድነው? መዳን ምንድን ነው ለምትሉ የእግዚአብሔር ቃል መዳን በክርስቶስ ኢየሱስ ብቻ በማመን ነው ብሎ ሲናገር ሰው መዳን ያለበት ከሶስት ነገር እንደሆነ ልነግራችሁ ፈልጋለሁ። እነሱም ዛሬም ባልጨርሳቸው በተከታታይ የሚቀርቡ ይሆናሉ። የመጀመሪያው ሰው መዳን ያለበት ከእግዚአብሔር ከመለየት አደጋ መዳን አለበት። ሰው ከእግዚአብሔር የመለየት አደጋ መዳን አለበት። ይሄ አንደኛው ሐሳብ ሲሆን፣ ሁለተኛው ሐሳብ ሰው መዳን ያለበት ከእግዚአብሔር ከመለየቱ የተነሳ ከመጣበት የመለየቱ ውጤት ፈተና መዳን አለበት። ሶስተኛው ሐሳብ ደግሞ ከእግዚአብሔር ከመለየቱ ውጤት ከመጣበት አደጋ ለመዳን መፍትሄው ምንድን ነው የሚሉ ናቸው። እንግዲህ ሰው በእነዚህ ሶስቱ ነገሮች ውስጥ የተጠቃለለ ህይወት አለው። አንደኛ ከእግዚአብሔር ተለይቷል ሰው። ሁለተኛ ደግሞ ከእግዚአብሔር ከመለየቱ የተነሳ የመጣበት የመለየቱ ውጤት ፈተና አለበት። ሶስተኛ ደግሞ መፍትሄ ሊሆን የሚችለው ከዚህ ከእግዚአብሔር ከተለየ በኋላ ከመጣበት አደጋ ሊድን የሚችልበት መፍትሄው ምንድን ነው የሚሉ ይሆናሉ። ሰው እንግዲህ በእግዚአብሔር አምሳል የተፈጠረ በእግዚአብሔርም የተፈጠረ እግዚአብሔር በመልኩና በአምሳሉ የፈጠረ ሰው ነው። ሰው በእግዚአብሔር መልክ በእግዚአብሔር አምሳል ተፈጠረ ማለት ባህሪው፣ ስራው፣ ህይወቱ እግዚአብሔርን የሚመስል ሰው ሆኖ እንዲኖር እግዚአብሔር ፈጠረው። በባህሪው የእግዚአብሔርን ህይወት እንዲያንጸባርቅ፣ የእግዚአብሔርን ህይወት እንዲኖር፣ እግዚአብሔር የሚጠላውን እንዲጠላ፣ እግዚአብሔር የሚወደውን እንዲወድ ተደርጎ ተፈጠረ ሰው። ይሄ ብቻ አይደለም፣ እግዚአብሔር በፈጠረው ፍጥረት ሁሉ ላይ ገዢ አድርጎ ፈጠረው። ይሄም ብቻ አይደለም፣ እግዚአብሔር ሰው የተፈጠረውን ነገር እንዲንከባከብ፣ እንዲገዛ፣ እንዲያለማ ደግሞም ከእግዚአብሔር ጋር እንደ እግዚአብሔር ቃል እንዲኖር የተፈጠረ ሰው ነው ሰው። እግዚአብሔር በራሱ መልክና አምሳል ሲፈጥረው ሰው ከእግዚአብሔር ጋር ፍጹም ግንኙነት፣ መልካም ግንኙነት ነበረው። ከእግዚአብሔር ያልተለየ እግዚአብሔርን ሁል ጊዜ የሚገናኝ በመልካም ግንኙነት ደግሞ አብሮ የሚኖር ነበር ሰው። ሆኖም ግን እግዚአብሔር ሰውን ሲፈጥር ነፃ ፍቃድ እንዲኖረው አድርጎ ስለፈጠረው ይህንን የፈጠረውን ሰው ነፃ ፍቃድ ሰጥቶት በኤደን ገነት ውስጥ አኖረው። በኤደን ገነት ውስጥ እየኖረ እያለ እግዚአብሔር እሱን የሚወድበትን ለሱ የሚታዘዝበትን ትእዛዝ ሰጠው። ይሄን በኤደን ገነት ውስጥ ያሉትን ነገሮች ሁሉ ከነዚህ ተጠቀሙ፣ ከዚህ ብላ፣ ከዚህ ኑር፣ ይሄን አልማ፣ ይሄን ደግሞ ተንከባከብ፣ ይሄን ነገር ግን አትብላ፣
ይህም በበላህ ቀን ሞትን ትሞታለህ ብሎ እግዚአብሔር ነገረው። እንግዲህ እግዚአብሔር ይሄን ሲል ሰው ምን ያህል እግዚአብሔርን እንደሚታዘዝ ለእግዚአብሔር ቃል እንደሚኖር ለማወቅ ትእዛዝ ሰጠው። ይሄ የተፈጠረው ሰው የራሱ ነጻ ፍቃድ ስለነበረው እግዚአብሔር የተናገረውን ነገር የሰጠውን ትእዛዝ የመጠበቅም ያለመጠበቅም ፍቃድ ነበረው ማለት ነው። ስለዚህ እግዚአብሔር ከፈጠራቸው ፍጥረታት ውስጥ አንዱ የሰይጣን መልእክተኛ የሆነው እባብ ወደ አዳም ሚስት ወደ ሔዋን በመምጣት ሔዋንን ሲያናግራት ሔዋን ከእግዚአብሔር የሰሙትን ቃል ከመቀበልና ከመታዘዝ ይልቅ ሰይጣን የላከውን የሰይጣንን መልእክተኛ እባብን ሰማች። በመስማቱም እግዚአብሔር አትንኩ፣ አትብሉ፣ ይሄም በበላህ ቀን ሞትን በእርግጥ ትሞታለህ ብሎ ለአዳም የተናገረውን ትእዛዝ በመተላለፍ መብላት የማይገባትን በላች፣ ለባሏም ሰጠች። ባሏም ከእሷ ተቀብሎ በላ። በበሉ ሰዓት ወዲያውኑ የእግዚአብሔር ክብር ከሁለታቸው ላይ ተነሳ። ሁለታቸውም ራቁታቸውን ሆኑ። እግዚአብሔር በመልኩ በአምሳሉ ክብሩን አልብሶ የፈጠረው ሰው የሰራው ሰው ከእግዚአብሔር ክብር ውጭ ሆነ። ራቁቱንም ሆነ አይደለም እግዚአብሔርን እርስ በርሳቸውን ሸሹ። በዚህን ሰዓት እግዚአብሔር ባስቀመጣቸው ስፍራ መኖር ሲገባቸው ከእግዚአብሔር የሚለዩበትን ወይም ደግሞ እግዚአብሔር ከመገኘቱ ውጪ የሚያደርጋቸው ነገር ውስጥ ገቡ ማለት ነው። እግዚአብሔር ባስቀመጣቸው በኤደን ገነት ውስጥ ሊፈልጋቸው ሲመጡ አዳምና ሔዋን በቦታው የሉም። እግዚአብሔር አዳምን ጠራ። አዳም የመጀመሪያ የእግዚአብሔር ድምፅ ሲሰማ ድምፅውን ሰምቶ ዝም አለ። እግዚአብሔር በተደጋጋሚ በኤደን ገነት ውስጥ አዳምን በመጥራት ሁል ጊዜ እሱን እየጠራ መጣ። ሆኖም ግን አዳም ለእግዚአብሔር ድምፅ ምላሽ ለመስጠት ፈራ። አዳም ሆይ ወዴት ነህ ብሎ እግዚአብሔር ሲጠይቀው አዳም ካለበት ስፍራ እንደሸሸ እግዚአብሔርን እንደተደበቀ ነገረው። ሰው ግን ከእግዚአብሔር ሊደበቅ አይችልም። እኔ አንተ ያልከኝን ትእዛዝ በመተላለፌ ምክንያት ራቁቴን ሆንኩኝ። ራቁቴን ሲሆን ደግሞ ከፊት ይሸሸው አለ። እግዚአብሔርም ደግሞ ራቁቴን እንደሆንክ ማን ነገረ? በውኑ እኔ አትንካ አትብላ ካልኩ በላህኒ አለ። አዳሜም አንተ የሰጠኝ ያቺ ሴት ሰጠችኝና በላው አለ። በዚህን ሰዓት ነው እግዚአብሔር በአዳምና በሔዋን ላይ የተቆጣው። እንግዲህ በዘፍጥረት ምዕራፍ 3 ቁጥር 23 እና 24 ላይ ከእግዚአብሔር ቃል እንደምታነቡት እግዚአብሔር አዳምንና ሔዋንን ከመገኘቱ ክብር አወጣቸው። ከኤደን ገነት ውስጥ ወደ ውጭ አወጣቸው። በኤደን ገነት በር ላይ ክሩበል ወይም ደግሞ እንደ እሳት የሚነድ ነበልባል እግዚአብሔር በኤደን ገነት በር ላይ አቆመው። እግዚአብሔር ከመገኘቱ ስፍራ አዳምንና ሔዋንን ወደ ውጭ ያስወጣቸው። ስለዚህ አዳም ከእግዚአብሔር መገኘት ወጣ ወይም ደግሞ ተለየ። ሔዋንም አዳምም ከዚህ ሲለዩ የእግዚአብሔር ክብር ከላያቸው ላይ ስለተወሰደ ከዚህ ጊዜ ጀምሮ መንፈስ በላያቸው ስላልነበረ መንፈሳዊ ሞትም ስለሞቱ እግዚአብሔር ደግሞ ለነዚህ ሰዎች